ለላኩን መልስ እንድንሰጥ አንተ ማን አሉት። እኔ የኃጢአት የንስሐ ስብከት እሰብክ ዘንድ ተልኬያለሁ። 4 ነጥብ። ሌጦ ለብሶ አንበጣ የበላ ኋላ ቀር ቢመስልህም ከተልእኮ ጋር የተገናኘ ሰው ምድር ሊቋቋመው አይችልም። የተሰጠውን አይለቅም፣ ሌላ ለመሆንም አይፈልግም። የነደደና ያበራው ለዚህ ነው። አገልግሎት በሙከራ እና በኩረጃ የሚሆን አይደለም። መለኮታዊ ነገር በስጦታ ነው። ብራዝ እግዚአብሔር ከረኝነት የጠራ ቤት ስራልኝ ብሎ ነውን? ተኝተ ብልጭ ያለውን ሁሉ የምታረግ ይመስልሃል? ተነስና ግባ አለው። ከሰማይ የሕዝቤን ጩኸት ሰማሁ፣ ላድናቸው ወረድኩ። እስካሁን የተነበርክ እግዚአብሔር ሆይ ሙሴ ውረድ ስትለኝ እኮ መወርድ፣ ውጣ ስትለኝ መውጣ አምላክ አይደለሁም። አባቶይ ሰዓቱ ደርሷልና ልጅህን አክብረኝ። ጠቢብ ሰው መቼ ምን ማድረግ እንዲገባው ዘመንን ያውቃል። ሰነፎች ስለ ጊዜ እውቀት ያላቸው። ስለዚህ ስኬት የሚያንስህ አንዳንዴ ያለ ምሪት ስፍራን ስለቀየርክ ሊሆን ይችላል። በሁሉ ቦታ ስኬት የለም። እናት አባትህ ስለተኙ አልተፈጠርክም። እግዚአብሔር በክርስቶስ አስቦ ወለደ። ስጋ የለበሰ ሁሉ የእግዚአብሔርን ማዳን ተብሎ እንደተጻፈ ለኃጢአት ስርየት የንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ሁሉ ወዳለች ሀገር ሁሉ ወጣ። ዮሐንስ የሚገርም ነው። የወጣው ከኃጢአት የሚድኑበትን የጽድቅ እውቀት ለመመገብ ከምድረ በዳ ወደ ዮርዳኖስ ዙሪያ ሁሉ ወጣ። እንዲነድና እንዲያበራ የእግዚአብሔር መልእክተኛ እንዲሆን ያደረገው ምንድን ነው? ሉቃስ በግልጽ ይጽፍልን ተልእኮውን ሳይሆን ልዩ ተልእኮውን ያውቀዋል። ይህ ዮሐንስ ልዩ ተልእኮ ምንድን ነው? እንዳገኘው መዘመር አይደለም፣ ቅድም እንዳልኳችሁ እና እንደ ጳውሎስ ማስተማር አይደለም፣ ቤተክርስቲያን መትከልም አይደለም። የሱ ስጦታ እንደ ሉቃስ ታሪክ መጽሐፍም አይደለም። አባትና እናቱ የነገሩት ሰማይ ምድር ሳይፈጠር በፊት በዮሐንስ ሊፈጽመው ያሰበውን ልዩ ተልእኮውን አስጨበጡት። የዮሐንስ ተልእኮ ምንድን ነው? ከኃጢአት የሚድኑበት የጽድቅ እውቀት መመገብ ነው። የእግዚአብሔር መልእክተኛ፣ የሚነድና የሚያበራ መልእክተኛ አንዱ ሚዛኑ ምንድን ነው? የተፈጠረበትን ተልእኮ ማወቁ። በዚህ ጉባኤ ልሞግታችሁ። ለምን ተወልደናል? ምን እያደረግን እንኖራለን? ስለምንድን ነው የምንሞተው? የተወለድኩበት ተልእኮዬ፣ መክሊቴ፣ ከእግዚአብሔር የተቀበልኩት አገልግሎቴን አውቀዋለሁ ወይ ነው። አይን ጆሮ መሆን አይችልም፣ ጆሮ አይን መሆን አይችልም። ሁሉም በጅማት እየተጋጠሙ አካሉን እንደሚያንቀሳቀሱ እያንዳንዳችን የማይገዛ የማይደገም የማይቀዳ እንደ አሻራና እንደ ስማችን ልዩ ተልእኮ እንዳለን ልነግራችሁ እፈልጋለሁ። መንደድና ማብራት እንዴት እችላለሁ? እንደ ዮሐንስ የተፈጠርኩበትን ተልእኮ ሳውቅ ነው። ውድድሩ ከሰው ጋር የምትወዳደረው አይደለም እና ተልእኮውን ከተልእኮ ጋር ነው እግዚአብሔር የሚመዝን። ስለዚህ የዮሐንስ አንዱ ብጽዕና የእናት አባቱም ታላቅ ብድራት ዮሐንስን ከተልእኮ ጋር ማገናኘታቸው። እግዚአብሔር በሌለበት የደከሙ ብዙ ናቸው። ዮሐንስ ግን ለተላከበት ሲጀምርም ሲያገባድድም ሲፈጽምም ያውቀዋል። ምንድን ነው የተላከው? ለላኩን መልስ እንድንሰጥ አንተ ማን አሉት። እኔ አለ በምድረ በዳ የሚጮህ ሰው ድምፅ ነኝ። የኃጢአት የንስሐ ስብከት እሰብክ ዘንድ ተልኬያለሁ። 4 ነጥብ። ዮሐንስ ለደሞዝ አይኖርም። ስላጨበጨባችሁ አይመጣም። ድንጋይ ስላነሳችሁ አይደነግጥም። ከተልእኮ ግራና ቀኝ አይልም። ሌጦ ለብሶ አንበጣ የበላ ኋላ ቀር ቢመስልህም ከተልእኮ ጋር የተገናኘ ሰው ምድር ሊቋቋመው አይችልም። ወገኖቹ በዚህ ጉባኤ ማንም ተራ ሰው እንደሌለ፣ እኔ አልተማርኩም፣ ሰው አልተቀበለኝም፣ መድረክ ላይ ቆሜ አላቅም የሚል ሰው እንደሌለ፣ አንተ ብቻ የምትሰራው ሌላ ሰው ሊሰራው የማይችለው በልዩነት የክርስቶስን ስራ ልትሰራ በክርስቶስ እንደተፈጠርክ ታውቃለህ ሆይ። ኖህ ያን መርከብ ሊሰራ የእግዚአብሔርን ሐሳብ ሊያገለግል የፍጥረት ሩጫ ከመስጠሙ በፊት ሊያድን እንዴት ቻለ? ተልእኮውን አባቱ ስለነገረው ነው። ኖህ መርከብ ሰሪ ነው። ወገኖች ሆይ የጀመረውን የፈጸመውን ያውቀዋል። በሙታን ትንሣኤ በክርስቶስ ፊት ሲቆም እግዚአብሔር ይጠይቀዋል። የተፈጠርክበትን ፈጽመሃልን? ይሄው መርከብ ሰርቻለሁ፣ ወደ ጌታ ደስታ ግባ ነው። እግዚአብሔር ያልሰጠውን አይጠይቅም፣ የሰጠውን አይለቅም። ያዕቆብ ይላል ኢሳይያስ ላይ እግዚአብሔር የፈጠረኝ ዓላማ ትቼ ጉልበቴን እንግዶች በሉት፣ በከንቱ ደከምኩ ይላል ያዕቆብ። በራእይ እኮ ተገልጦለታል። ከወገቡ እግዚአብሔር አሕዛብን ሁሉ የሚያድን መድኃኒት እንደወጣ እና የያዕቆብ አምላክ እንደሆነ የአብርሃም የይስሐቅ አምላክ የሆነው ከወንድሙ ሲሸሽ ተገልጦለታል እኮ። ይሄስ የእግዚአብሔር ደጅ ነው። እግዚአብሔርን በመሰላሉ ጫፍ መላእክትን አየሁ ብሏል። ይገርማችኋል። ጸሎቱን ግን ሄዳችሁ እዩ። እምለብሰው ብትሰጠኝ፣ ጤና ብትሰጠኝ አምላኬ ትሆናለህ። ስለ እንጀራ ነው የሚጸልየው። የሰማይ አምላክ ስለ ትውልድ እኮ ነው የሚነግረው። በወገቡ ውስጥ ያስቀመጠውን አገልግሎት ነው የሚነግረው። ስለ ልብስና ስለ እንጀራ ሆይ ዘላለም አምላክ ኃጢአት ባይሆንም አይመጥነውም።
በእውነት ነው ማለት መላእክት የቸኮሉበት ስላሴዎች ከሰማይ ትኩረት ያደረጉበት ልዩ አጀንዳ ያዕቆብ ሳተው ለበጎችና ለሴቶች ጨረሰው። ፈርዖን አጭር ጥያቄ ነው የጠየቀው፣ እድሜ ስንት ነው አሉ። ይሄን ጥያቄ ባጠየቀኝ ደስ ይለኛል። ለምን 100 ምናምን ዓመት ለምን ጥቂትም ክፉም በለው አለቀ። ወደ ኋላ ሲያየው ለሚጠፋ ለምድራዊ ነገር አብዛኛው እድሜ ያልኩ ሙሴን ማልድ በለው ያምርበታል። ኦባብ በምድረ በዳ መንገድ ብራ በለው ያምርበታል። መጥምቁ ዮሐንስ ከኃጢአት የመዳን የጽድቅ ስብከት ስበክ በለው ያንቀጠቅጣቸዋል። ዮሐንስ በጳውሎስ አይቀና እንደና አጵሎስ ምን ነው ቁጥር 1 2 እያልኩ ባስተማርኩ አይልም። የተሰጠውን አይለቅም፣ ሌላ ለመሆንም አይፈልግም። የነደደና ያበራው ለዚህ ነው። አገልግሎት በሙከራ እና በኩረጃ የሚሆን አይደለም። መለኮታዊ ነገር በስጦታ ነው። ብራዘር ከጌታ የተቀበልከው ሌሎች ሊሆኑት የማይችሉት ልዩ ስጦታ እንዳለ ታውቃለህ ሆይ። ዮሐንስ ሰማያትን ያስደስተው በሰው ልጆች ሁሉ ተቀባይነት ያገኘው አርቲፊሻል ማንነት የለው። የተሰጠው ይሆናል። ኢየሱስም በዮሐንስ ላይ 17:4 አባት ሆይ በምድር ላደርገው የሰጠኝን ሥራ ፈጽሜ አከበርኩ። እግዚአብሔር የሚከብረው ልታደርገው የተሰጠህን አውቀ ስትፈጽመው ነው። በምድር ልታደርገው እንደ ክርስቶስ የተሰጠ ሥራ ምን? ለአግሪጳ እንደዚህ በሉልኝ፣ ከጌታ የተቀበልከውን ትፈጽም ዘንድ ተጠቀቅ። ያልተቀበልከውን አይጠይቅህም። በተቀበልከው ከኖርክ ውበትህ እየጨመረ ይመጣል። አስቴር በ127 ሀገር ላይ ንጉሥን አገባሽ። ጸጉርሽ ርዝመቱ ቅርጽሽ ማማሩ በብዙ ሽቶና ከርቤ 6 ወር አይደለም ተዘጋጅተሽ ነው የመጣሽው። ከብዙ ሴቶች ሞገስ አገኝተሽ የወርቅ ዘንግ አነሳልሽ። ለምን ይመስልሻል? ለዚህ ጊዜ ነው። ሂጂና ንገሪው ለንጉሱ። አልጠራኝም እሞታለሁ አይደለም አስቴር። ይሄ ሁሉ ቅንብር፣ ይሄ ሁሉ ግርማ ሞገስ፣ ይሄ ሁሉ ተክለቁመና ለምን ይመስልሻል? እግዚአብሔር ለዚህ ጊዜ ስላዘጋጀሽ ነው። እምቢ ብቲ መዳን ከሌላ ስፍራ ይሆናል። እኔ እንዳንቺ አይደለም ተልኮዬ ወደ ንጉሱ ለመግባት የኔ ተልኮ አይደለም። የኔ በደጅ ላይ ነው አገልግሎቴ። ያንቺ አገልግሎት ልነግርሽ ፈልጋለሁ። ዘካርያስ እንደነገረው መርዶኪዮስ ይነግራታል። አስቴር ባንነች። ለዚህ ነው የተፈጠርኩት። ለዚህ ነው ውበትና ደምግባቴ። ለዚህ ነው የንጉስን ማማለሌ። ለዚህ እኮ ነው በሞትም እሞታለሁ አለች። መጽሐፈ አስቴር የሚል የተጻፈላት ተልኳን ስላወቀች ነው። በኢትዮጵያ ውስጥ በመፈጠርሽ እግዚአብሔር ተሳስቶ አይደለም። ዳርቻሽንና የምትኖሪበትን ዘመን ቀምሮ ወደዚህ ያመጣሽ ታላቅ ስራ ባንቺ ለመስራት ነው። መጥምቁ ዮሐንስ ልብሱ አይደለም ያደመቀው፣ ድግሪው አይደለም ያደመቀው፣ ሀብቱ አይደለም ያደመቀው፣ ተልኮው ነው። ዳዊት ልበ እግዚአብሔር ታውቃላችሁ የተፈጠረው ለምንድን ነው? ለሙሴና ለኢያሱ የተነገረውን ትንቢታዊ ቃል ይፈጽም ዘንድ ነው። ምንድነው የዳዊት ትንቢት? የእስራኤልን ድንበር ለሙሴ የተናገረውን ታስጠብቅ ዘንድ ነው። ከረኝነት የመጣው ወንጭፍ ቢስት አይስትም። ዳዊት በጦርነት ተሸንፎ አያውቅም። አንድ ቀን ተሸንፎ አያውቅም። እኔ በተጠረበ ድንጋይ በተላገ እንጨት ተቀምጬ እግዚአብሔር ታቦት መጋረጃ ውስጥ ይቀመጣልን? ሕያው እግዚአብሔርን ለእግዚአብሔር ቤት እሰራለታለሁ አለ። ቤትን ልትሰራለት ቀንተህ ነውን? ቀንቼ ነው። እግዚአብሔር ከረኝነት የጠራ ቤት ስራልኝ ብሎ ነውን? ተኝተህ ብልጭ ያለውን ሁሉ የምታደርግ ይመስልሃል? ተነስና ግባ አለው። አንዳንድ መልካም ነገር መልካም አይደሉም። በመንፈስ ቅዱስ ካልፈተሽከው አየህ ላልተፈጠርክበት መኖር በጣም ከባድ ኪሳራ። ዳዊት ቤት ሊሰራ አይደለም የተፈጠረው። እጆቹን ሰልፍ ያስተማረው በሙሴ የተነገረው የእስራኤልን ድንበር ያስከብር ዘንድ ነው። እሱ ግን በምኞት ገባበት። አይሆንም ብራዘር ተነስና ግባ አለው። የሚሰራልኝ ልጅህ ነው። 80 ሺህ ጠራቢ የት እንደሚወቅሩ ያውቀዋል። ያለ ብረትና ያለ መረጃ ድምፅ በጸጥታ መገንባት ይችላል። ማስተዳደር ሰለሞን ያምርበታል። መስራት ነው ተዘጋጅቶልሃል። ለአንተ አትችልም። ለአንተ ውጊያ ነው የሚያምርብህ። መዝሙር ነው የሚያምርብህ። ቤት መስራት አትችልም። ያለ ስጦታ አይሆንም። አየህ ቅባትህን ለምን ትደብቀዋለህ? ለክርስቶስ ውብ የምንሆነው የተፈጠርንበትን ተልእኮ ስናቅ ነው። መፈለግ ነው ቦታ። በጥረት አይሆንም፣ በሞራልም አይሆንም። አየህ በስጦታ ነው እግዚአብሔር ነገር። የማያቋርጥ ሸክም። ስለኔ አባቴ ይመሰክራል፣ እናንተ ትመሰክራላችሁ፣ መጽሐፍ ይመሰክራል፣ የማደርገው ስራ ይመሰክራል አለ ጌታ። በቦታና በስፍራ ስትሆን እየደመክ ተፈጥሮ እየተገዛልህ ሰዎች እየተማረኩ ልብህ እየመሰከረልህ ነው የምትመጣው። ተልእኮ ማወቅ ብቻ ሳይሆን ጊዜን ማወቅ የመልእክተኛ ሁለተኛ ባህሪ። ዮሐንስ ጊዜውን ያውቃል። እና በዛ ምድረ በዳ ምን ታደርጋለህ? የዘካርያስ የኤልሳቤጥ ልጅ ከሆንክ መልእክተኛ ነህ፣ የኤልያስ መንፈስ አለብህ ከተባልክ ብትለው ብራዘር በጊዜ ነው የምወጣው። እግዚአብሔርን አልቀድምም አልዘገይም። በጊዜው ስለወጣ ነው ውበቱ የጨመረው። ትዝ ይላችኋል ቁጥቋጦ ሲቀጣጠል ራእዩን ለማየት ሄደ።
ሙሴን የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ። ጫማህን አውልቅ። አሁን አቴንሽን ስጠኝ ነው። ከሰማይ የሕዝቤን ጩኸት ሰማው፣ ላድናቸው ወረድኩ። እስካሁን የተነበርክ እግዚአብሔር ሆይ ሙሴ ውረድ ስትለኝ እኮ መወርድ፣ ውጣ ስትለኝ መውጣ አምላክ አይደለሁ። ለአባት ለአብርሃም ከ400 ዓመት በኋላ እወርዳለሁ ብየዋለሁ። ሚስጥሩን አልደበኩም። ይኸውልህ አሁን ሰዓቱ ሞላል። እናስ ሕዝቤን ከፈርዖን እጅ አድን። ከፈርዖን እጅ ስንት ሺህ ሰረገላ ጦር ያለው ሰራዊት እኮ ነው። በዱላ ነው ማድነው። በዚች ዱላ አትበላት፣ የጊዜው በትር በላት። ኤርትራ ባህር ሰላምታ ነው የሚሰጣት። አለቀ። ልጄ ሆይ ወይን ጠጅ እኮ አለቀባቸው። እናቴ ሆይ ጊዜ ገና ነው። ኦ አባቶይ ሰዓቱ ደርሷልና ልጅህን አክብረኝ። ጠቢብ ሰው መቼ ምን ማድረግ እንዲገባው ዘመንን ያውቃል። ሰነፎች ስለ ጊዜ እውቀት ያላቸው። ዳንኤልም የ70 ዓመት ምርኮ እንደተፈጸመ ባየ ጊዜ ለራሱና ለሕዝቡ ይጾምና ይጸልይ ዘንድ ጀመረ። ገብርኤልም ከሰማይ እየበረረ መጣ። የተወደድክ ዳንኤል ሆይ አላለው። እጅግ የተወደድክ ዳንኤል ሆይ ጸሎት አረገ። ስለ ጾምክ አይደለም፣ ስለ ጸለይክ አይደለም፣ የጊዜው ጸሎት ነው። ይኸው 69ኛው ዓመት ብትጸልይም ብትጾምም ቢሰማህም አይመልስልህም። ጸሎትህና ትንቢታዊ ቃሉ ተጋጠመ። በጣም አስገራሚ ሰው ዳንኤል የጊዜን ምስጢር ያውቃል ማለት ነው። ኢየሩሳሌም የመጎብኘትሽን ጊዜ አላወቅሽም ብሎ አለቀሰላት። ዘመን አለማወቅ አምላክ አስለቅሷል። ስላገለገልክ አይደለም፣ በጊዜው ስላገለገልክ ነው። አንዳንዴ ዘመን ካለፈ በኋላ ለአገልግሎት ስትለመን ሁሌ አትለመንም። ይኸው ዘመን እንደ ባቡር ልም ነው የሚለው። ላድርገው ብትልም ሙሉ ውበቱን አታገኝም። ትዝ ይላችኋል። አቢግያም ናባልን ነበረ ባሏ፣ ባለጌ፣ ተሳዳቢ፣ ስንፍና ያደረበት። አቢግያስ አእምሯ ታላቅ፣ ውበቷ ድንቅ እና ወንዶቹን ሁሉ ግደሉ አለ ዳዊት ስለሰደበው። አቢግያም እየበረረች ወደ ባሏ አይደለም ወደ ዳዊት ሄደች። ብራዘር አትግደልብኝ፣ እሱን ከገደልከው ከስራት ተፈታው፣ ሁሉን ላገባ እኮ እችል ነበር፣ ነገር ግን ጊዜው ገና ነው እንዳትነካው። በ10ኛው ቀን እግዚአብሔር ናባልን ቀሰፈው። ጊዜን ታውቃለች። ሕያው እግዚአብሔርን ወንጭፍ በድንጋይ እንደሚጣል ነጥሎ ይመታዋል። አንተ ከጊዜ በፊት ቀደምክ፣ እጅን መልስ ትለዋለች። እና በ10ኛው ቀን ስትነግረው ልቡን መታው። አቢግያ ላገባሽ ይፈልጋል ዳዊት። ፈጥና ሄደች። አስገራሚ ሴት ነች። ይሄ አእምሮሽ ይባረክ። የቱ አእምሮዬ? ፈጥኖ ያመጣሽ። አቤት ጊዜ ማወቀሽ። ሶስተኛ ዮሐንስ ስፍራውን ያውቃል። ዮሐንስም ወደ ዮርዳኖስ ማዶ ወጣ። ሮሜዳ ይላችሁ በዓለም ሁሉ ወንጌል እንድንሰብክ የእግዚአብሔር ፈቃድ ቢሆንም ስፍራና ዳርቻ የሚመድብልህ የእግዚአብሔር ልጅ ኢየሱስ ነው። አንዳንዴ ብር ብለን ስፍራችንን ያለ ምሪት እንለቃለን። ስለዚህ ስኬት የሚያንስህ አንዳንዴ ያለ ምሪት ስፍራን ስለቀየርክ ሊሆን ይችላል። በሁሉ ቦታ ስኬት የለም። አንዳንዴ ስራውን እስኪጨርስ ድረስ ስጋህን በጥርስ ነክሰህ ባይመችም እግዚአብሔር ይመቸው። ስፍራውን የሚለቅሰው ከጎጆ እንደሚርቅ ወፍ ነው ይላል። በዓላማ በአንድ ቦታ ሲያስቀምጥህ ከመንፈስ ቅዱስ ጋር መናበብ ጥሩ ነው። ዮሐንስ በዮርዳኖስ ዙሪያ ሄደ። ለምን ሄደ? ውሃላ ለማጥመቅ ነው የተላከው። የሄደውም በወንዞች በባህር ስር ነው። ዮሐንስ መቄዶንያ አልሄደም፣ ሮም አልሄደም። እንዲያውም ከዚህ ከገሊላ ውጪ ያገለገለበት ስፍራ የለም። ዮሐንስ የሚያምርበት በእስራኤል ውስጥ ነው። አንዳንዴ ወገኖች ሆይ ምንም ድሆች ብንሆንም ነገር ግን እግዚአብሔር ዓላማ አለውና ያለ ምሪት አገርን መልቀቅ፣ ስፍራን መልቀቅ ብዙዎች ከስራው ይቻላል። ኢየሱስም በ9 ወሩ ወደ ኤፍራታ ሄደ። ለምን ሄደ? መወለጃ ስላጣ አይደለም። አንቺ ኤፍራታ ቤተልሔም ሕዝቤን የሚጠብቅ መስፍን ካንቺ ይወለዳል ስለተባለ ነው። ወደ ግብጽ ይጃላት። ለምን? ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ነው። ናዝሬት ኖረ። ለምን? ናዝራዊ ይባላል የተባለው ይፈጸም ዘንድ ነው። ሄሮድስ ሊገልህ ነው፣ ከኢየሩሳሌም ጥፋ፣ ለዛ ቀበሮ እንዲበለው። አየ የሰው ልጅ በኢየሩሳሌም ሊሰቀል ይገባዋል። የተወለደው ያደገው የሞተው በመረጠው አይደለም፣ በተጻፈው። ማንም ለራሱ ሊኖር አይችልማ። ጆሮ እንደተበሳ ለክርስቶስ እኖራለሁ ካልክ በደሞዝ ሳይሆን በተልኮ ትኖራል። ዮሐንስ ልብሱ ተልኮ ሁን ባለው ቦታ ይቀመጣል። አንዳንዴ ስኬት የምናጣው ከመንፈስ ቅዱስ ጋር ስለ ስፍራችን ስለማንናበብ ነው። ትዝ ይላችኋል፣ ጳውሎስ ወንጌል ሊሰብክ ነው ሄደው፣ ሊነግድ አይደለም። መንፈስ ቅዱስ በመንገዱ ላይ ቆመበት። የክርስቶስ መንፈስ ከለከለው። 5 ከተሞች ላይ ብዙ ዓመት ነው ኢንቨስት ያደረገው። ወደ መቄዶንያና ናርዳን የሚል ራእይ ሲያይ በፍጥነት ወደ መቄዶንያ ሄደ። ከሲላስ ጋር ሄደ። ማንም ሊቋቋመው አልቻለም። ከገረዱ አጋንንት ወጣ። እስር ቤቱ ይንቀጠቀጣል፣ ምድር ይንቀጠቀጣል። ሊዲያ ጌታን ታምናለች። ኢሮፕን አነቃነቃት። ለምን? ያው ጳውሎስ ነው እኮ። አሁን ግን በስፍራው ላይ የቆመ ጳውሎስ። ለምንድን ነው ጳውሎስ ስኬት ያጣው? ስለመሰለው ሄዶ ነዋ። ወደ መቄዶንያ ምን መጣ? ራእይ ስለተቀበለ ነዋ። ቀድሞ ቢጠይቀው አይከስርም ነበር።
እግዚአብሔር የሚናገር አምላክ እኮ ነው። ሲኦል ባትገባም ስኬት ግን ይልና ዮሐንስ ያገለገለው እንዲነድ እንዲያበር ያደረገው ስፍራውን ስላወቀ ነው፣ ጊዜውን ስላወቀ ነው፣ ልዩ ተልእኮውን ስላወቀ ነው። ሰዎች ሁሉ አንተ መሰከርክለት ወደ ኢየሱስ ሄዱ ተባለለት። ኢየሱስ አረጋገጠለት። ደስታዬ ፍጹም ሆነ አለ ዮሐንስ። በተሰጠው ዘመን ነደደና በራ። ሁሉ የተጻፉ ገጾች ነበሩት። ለምን? ጊዜውን ያውቃል ዮሐንስ፣ ስፍራውን ያውቃል፣ ተልእኮውን ያውቃል። እንደ ፀሐይ ብርሃን እየደመቀ በስብከቱ ክርስቶስ እየጎላ ብዙዎችን መሪ ጌታ ሆኖ ወደ ክርስቶስ መራቸው። አስገራሚ ዮሐንስ ሩጫውን ጨርሶ ይሄዳል። ተረኛ መልእክተኛ አንተ ነህ። እግዚአብሔር ይላል ከሰው ጋር መወዳደርህን ትተህ ተልእኮውን ፈልግ። ለምን ተፈጠርኩ ብለህ ጠይቀኝ፣ መንገድን አሳይሃለሁ። ስለዚህ ለሚጠፋ እንጀራ ለምድራዊ ነገር አትኖርም። እናት አባትህ ስለተኙ አልተፈጠርክም። እግዚአብሔር በክርስቶስ አስቦ ወለደ። የምትኖረው መልካሙን ስራ በኢየሱስ ልትፈጽም ነው። ያ መልካም ስራ የፓስተሮች ብቻ ነው ወይ? አይደለም። ውብና ድንቅ ያንተም ያንቺም ነው። በዚህ በዮሐንስ ልክ ለመኖር እግዚአብሔር በዚህ ዘመን በኢትዮጵያ ውስጥ በአዲስ አበባ ፈጠረኝን? በትክክል እግዚአብሔር ይላል ለአንዳንዶች እስካሁን ሳሰለጥናችሁ ነበር በጓዳ፣ አሁን ጊዜው ደረሰ። በምድረ በዳ ኖርክ ማለት አትረባም ማለት አይደለም፣ የጊዜ ጉዳይ ነው። እግዚአብሔር ሊመነዝርህ፣ ስርጓጎጡን ባንተ ሊያስተካክል፣ ጠማማውን ሊያስተካክል የመለኮት ሰዓት ሞላ። ዮሴፍ እባክህ ለፈርዖን ንገር፣ ምንም ሳላረግ አሰሩኝ። ኖ ዮሴፍ በመልክተኛ አትወጣም፣ በአጋጣሚም አልታሰርክም። ሰዓቱ ሲደርስ ያስቸኩልሃል። ታውቃለህ። እግዚአብሔር ልቦናችሁን ይክፈት።